ከደም ጋር የተቀላቀለ ፍቅር መቼም ሊጸዳ አይችልም። ሰው እንዴት አላፈቅርህም እየተባለ በፍቅር ያብዳል። በመረጠው ሰው አለመመረጥ እንዴት ትክክል ይሆናል? እኔ በጣም ወድጃለሁ አፍቅሬሃለሁ ስለው እሱ ስሜን ጠርቶ ፍቅር በማለት ቅስሜን ይሰብረዋል። እኔ ማፈቀርኩ እያልኩ በጨቀጭቀው ይርቀኛል ብዬ ዝምታ መረጥኩ። እሱ በእኔ ማፍቀር ተጠቅሞ የሚያቃጥለውን የወስብ ስሜት ያቀዘቅዛል። እኔ ደግሞ ሲሆን ምክንያት አድርጌ ከሱ ጋር ጊዜ አሳልፋለሁ። ግን በጣም ይሰለቻል። ከሱ ለመራቅ መገናኘትም ሆነ መደወል አቆማለሁ። ያኔ ሰላሜን አጣለሁ። ከሱ ሳርቅ እያየሁት በቃጠል ይሻለኝ ነበር። ድንገት መንገድ ላይ በርቀት ከሴት ጋር ካየሁት የተዳፈነው የቅናት ስሜት የመላው ሰውነቴን ሲያቃጥለኝ ይሰማኛል። ከማይዘመዱ ሴቶች ጋር አብሮ አይቼው ይቅርና በእናትና በእህቱም ቀናለሁ። ወዲያው ደውዬ ሄሎ ደህና ነህ? ዛሬ ሆነ ቦታ አይቼ ነበር ምን ሳደርግ ይለኛል። ከሆነች ሴት ጋር ለዋለሁ። መቼም ቀልዶ አይጠገብም። አይተሽኝ ነበር? ፍቅረኛዬ ናት። እንዴት አየሻት? ታምራለች አይደል ይለኛል። እረር ቀጥል እላለሁ። ጨጓራ ያሩ ጭሱ ባፍና ባፍንጫዬ ወጣ ያህል ይሰማኛል። ግን በማስመሰል የተካንኩ ነኝ። ዓለም ላይ ባስቀያሚነቷ ቀዳሚ ብትሆንም መልሴ የሚሆነው ግን በጣም ቆንጆዬ ናት ነው። እሱም ቢሆን ከኔ ርቆ አይሄድም። መቼም ሳቁ ልብ ያቀልጣል። እየሳቀ ከየትኛውም ቆንጆ ሴት በላይ ውብ የሆነ ልብ አለሽ፣ ቅድም ያየሻት የሥራ ባልደረባዬ ናት ይለኛል። ይሄኔ በቅናት የነደደው ሰውነቴ ሲቀዘቅዝ ይታወቀኛል። በዛች ቅጽበት ከሱ ጋር የአልጋ ጨዋታ ያምረኛል። አልጋ ላይ የሚያፈልቃቸው ቃላቶች ለኔ በመላእክት እጅ እንደቀረበ መና ነው። አንቺ ጋር ሲሆን ምንም የጎደለኝ አይመስለኝም በማለት ውስጤን ያጦዘዋል። አምላኬ ሆይ ይሄኔ ነፍሴ ተመንጥቃ አልትወጣ ትደርሳለች። ለሊቱ ባይነጋ ብዬ እመኛለሁ። ደግሞ የሌሊቱ ክፋቱ ቶሎ ይነጋል። ልብሱን ሲለባብስ እኔ አልጋ ላይ ትራሴን ታቅፌ ያየዋለሁ። ለሊት ተንፋሹ እየተቆራረጠ የፍቅር ቃላቶችን እንዳላዘነበልኝ አሁን ምንም እንዳልተፈጠረ ዝም ብሏል። በፍቅር ሲያዩኝ የነበሩ አይኖቹ በመስታወት ውስጥ ራሳቸውን እያዩ ነው። ደህና ዋይ ብሎ ስሞኝ ሲወጣ ውስጤ አንቺ እኮ አይደለም ይለኛል። ግን እኮ ለሊቱን በሙሉ እኔ ነበር። እኩል ተንፍሰናል። ነፍሳችንም ተዋህዷል። አልጋ መጋራትና ገላን መቃመስ ቀላል ነገር አይደለም። የህይወት ጅረትን አብረን እንጓዛለን ወይም ደግሞ አብረን እንነፍሳለን ማለት ነው። የሱ ልብ ግን ከኔ ርቋል። የኔ ልብ ክፍት ቢሆንም እሱ ግን መግባትም ሆነ ማየት አይፈልግም። ቀለል አድርጎት አትጥፊ ደዊ ብሎ ወጥቶ ሲሄድ ሐሞቴ ይፈሳል። ከዚህ በኋላ ራሴን አላዋርድም። ሴትነቴን አከብራለሁ ብዬ አስባለሁ። አሁን ወስኛለሁ። ከሱ ለመራቅ ብዙ መንገዶችን ተጉዣለሁ። ከሱ ውጭ ከወንዶች ጋር መቀራረብ ጀመርኩ። እሱ መምረጥ እንጂ መመረጥ እንደማይፈልግ ተረድቻለሁ። መቅናትም አቆሜያለሁ። ከሴቶች ጋር ባየውም አልቀናም። በዙሪያዬ ብዙ የሚፈልጉኝ ወንዶች አሉ። እኔ ተወዳጅ ሴት ነኝ። የሱ ፍቅር ወጥቶልኛል ብዬ አስብ ነበር። ግን ወጥቶልኛል ሳይሆን ተዋህዶኛል ብል ይቀለኛል። አሁን ምንም አይነት ስህተት ቢሰራ ልቤን ቢሰብረውም አላዝንበትም። እሱ ያጠፋን ይቅርለዋለሁ። ከዚህ በኋላ አልቀናም። ከሱ ለመራቅም አልሞክርም። በሱ ፍቅር መመረዜና ምኜ ተቀብያለሁ።